እንኳን ለራማው ልዑል ለቅዱስ ገብርኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የመስቀል ስር ያደራ ልጆች፣ የመልአኩ የቅዱስ ገብርኤል ወዳጆች፣ በኃያሉና በገናናው በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። ከዚህም በመቀጠል በወርሃ መጋቢት የሚነበበውን የቅዱስ ገብርኤልን ድርሳን አነባለሁ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ባለመለየት በሦስትነት ያለ ከመታሰብ የረቀቀ ባሕሪ በመሆን ያለ ያበደረው ማን ነው? የተከፈለውስ ማን ነው? ያወቀው ያየውስ ማን ነው? የሚያዘው ማን ነው? የተራበውን የሚመግብ የተጠማውን የሚያጠጣ እርሱ ነው። መስገድና መገዛት ከእኛ ዘንድ ለእርሱ የሚገባው ለእኛም ከእርሱ ዘንድ ምሕረትና መልካም ነገርን መለመን ይገባናል። በመጋቢት 19 የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። ልመናው አማላጅነቱ ወዳጁን ይጠብቀው፣ አሜን። ዓለም በፈጠረ በ6ኛው ወር ይኸውም 5500 ዓመት ነው። ከልጅ ልጅ እወለዳለሁ በደሜም ቤዛ ሆነሃለሁ ብሎ ለአዳም ተስፋ እንደሰጠው ሳጥናኤል በካደ ጊዜ በመልካም ታዛዥነት ስለ ጸና ሊቀ መላእክት ያደረገው ገብርኤልን ያን ጊዜ እግዚአብሔር ላከው። ቀድሞ ግን በመላእክት ማዕረግ መጨረሻ ነበር። ወደ ገሊላ ክፍል ወደ ናዝሬት ፈጥነ ሂድና ለድንግል ማርያም ከእርሷ ሰው መሆኑን የምሥራች ንገራት፣ ከሴቶች ሁሉ እርሷን መርጫታለሁና አለው። ከጌታውም ቃል ይህን በሰማ ጊዜ ፈጽሞ ደስ አለው። ስለ ርኅራኄውና ሰውን ስለ መውደዱ በአዳም መዋረድ አስቀድሞ እንደተናገረ እያዘነ ይኖር ነበርና፣ ስለዚህ እንደ እርሱ ለሌሎች መላእክቶችም ያልተሰጠ ይህንን ታላቅ ጸጋ እግዚአብሔር ለእርሱ ሰጠው። የሐዘን ዋጋው ደስታን ማግኘት ነውና። ተወዳጅ ለሆነ ለዚህ መልአክ ከባልንጀሮቹ መላእክት ይልቅ ደስታና ክብር በእውነት ይገባዋል። የልብ ደስታ ምልክቱ ደስ የተሰኘ ፊት ነው ብሎ መጽሐፍ እንደተናገረ የፊቱ ብርሃን ወደ ልብ ደስታ የሚመራ ሰሎሞንም ልብ ከተደሰተ ፊት ይበራል፣ ልብ ካዘነም ፊት ይጠቁራል ብሎ እንደተናገረ ለብሃዊ ኤፍሬም በረቡዕ ቀን በተናገረው ውዳሴ እንዳመሰገነው የሰራዊት ጌታን በወለደችው በድንግል ፊት በታላቅ ክብር ባየው ጊዜ እንዲህ ብሎ እንዳመሰገነው ደስተኛ የምትሆን ባለምስራች ገብርኤል ሆይ የተሰጠ ክብር ታላቅ ነው። ወደ እኛ የመጣ የጌታን ልደት ሰበክህልን። ለማርያም ድንግልም ያለመለወጥ ትወልጃለሽ ብለህ ነገርካት። ወደ ቀድሞ ነገራችን እንመለስ። እመቤታችን ማርያም በቤተ ዮሴፍ ሳለች ለቤተ መቅደስ መጋረጃ ከሐር ጋር ወርቅ ትፈትል ነበር። አንድ ቀን ከናዝሬት ጉድጓድ ውሃ ልትቀዳ ተነስታ ሄደች። ሊቀ መላእክት ቅዱስ ገብርኤል ወረደ። እግዚአብሔር ያከበረሽ ንጽሕት ቅድስት ሆይ ሰላምታ ይገባሻል አላት። እርሱም ከአንቺ ጋር ነው፣ በእግዚአብሔርም ዘንድ መወደድን አገኘሽ፣ ከሴቶች ሁሉ ትበልጫለሽ። እመቤታችን ማርያምም የተናገራትን በሰማች ጊዜ ማን እንደተናገራት ለመረዳት ወደ ቀኝና ወደ ግራ መለስ ብላ ተመለከተች።
ማንንም ያየችው የለም። ታላቅ ፍርሃት አደረባት። ማድጓን ትታ ወደ ቤቷ ተመለሰች። ሐርንና ወርቅንም ስትፈትል ጀመር። ዳግመኛም መጥቶ ተገልጦ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አገኘሽ፣ የእግዚአብሔርን ቃል በመንፈስ ቅዱስ ተጸንሻለሽ። ማርያምን መልሳ ለቅዱስ ገብርኤል እንዲህ አለችው፣ ወንድ የማላውቅ ይህ እንደምን ይሆንልኛል አለችው። ቅዱስ ገብርኤልም አንቺ የምትወልጂው ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል፣ ይጋርድሻል አላት። ከአንቺም የሚወለደው ቅዱስ ነው። እርሷም ለመልአኩ ለእግዚአብሔር አገልጋይ ለቅዱስ ገብርኤል እኔ አለሁ፣ ነፍሴም በእጁ የተያዘ ነውና እርሱ የወደደውን በእኔ ላይ ያደርግ ብላ መለሰችለት። ያን ጊዜም ከሦስቱ አካላት አንዱ በፍጹም አካሉ አምላክነት ያለው ቃል ወደዚህ ወረደ። ከላይ ከሦስትነቱ መጉደል ሳይኖርበት፣ በታችም አራተኛውኑ ሳይጨመር ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ በማኅፀኗ ተጸነሰ። ሕፃናትን የፈጠረ እርሱ በጥንታዊ አካል ተቀረጸ። ወንጌላዊው ቅዱስ ዮሐንስ እንደተናገረ በማይመረመር ተዋህዶ ከባሕርየ መለኮቱ ሳይለወጥ ቃልም ሥጋ ሆነ ብሎ መጽሐፍም እንደተናገረ የሁለቱም ተዋህዶ አይመረመርም። ከተጸነሰ ጀምሮ 9 ወሮችና 5 ቀኖች ከተፈጸሙ በኋላ ከዓለም አስቀድሞ ከአብ ባሕሪ ብቻ ያለ እናት እንደተወለደ እንዲሁም ማኅተመ ድንግልናዋን ሳይለውጥ ከምድራዊት ድንግል ብቻ ያለ አባት ተወለደ። ከአብ ሲወለድ በመለኮቱ መለወጥ እንዳላገኘው ከድንግል በተወለደም ጊዜ የእናቱ ማኅተመ ድንግልናዋ አልተለወጠም። ስለዚህ ነቢዩ ኢሳይያስ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች ብሎ ተናገረ። ዳግመኛም ሕዝቅኤል በምሥራቅ የተቆለፈች ደጃፍ አየሁ አለ። ከኃያላን ጌታ በቀርም ሌላ የገባባት የሌለ፣ እርሱ ግን እንደ ተቆለፈ ገብቶ ወጣ። ወደ ቀድሞ ነገራችን እንመለስ። በዚያን ጊዜ ጠባቂዎች ነበሩ፣ በሌሊትም በመዓልትም ተግተው የሚጠብቁ፣ በየፈረቃው ሆነው የዚያን አገር መንጋ ይጠብቁ ነበር። የእግዚአብሔር መልአክ ቅዱስ ገብርኤል ከእርሷ ዘንድ መጥቶ ቆመ። የእግዚአብሔርን ብርሃን በላያቸው ፈሰሰላቸው፣ ታላቅ ፍርሃትም አደረባቸው። የደስታ መልአክ ቅዱስ ገብርኤልም አትፍሩ አላቸው። ለእናንተም ለሕዝቡም ሁሉ የሚሆን ታላቅ የምሥራች እነግራችኋለሁና ዛሬ በዳዊት አገር መድኅን ተወልዶላችኋል፣ ይኸውም የከበረ ጌታ ክርስቶስ ነው። ምልክቱም እንዲህ ነው። ብላቴና በጨርቅ ተጠቅልሎ አውራ ጣቱን ታስሮ በጎል ተኝቶ ታገኛላችሁ አላቸው። ያን ጊዜም ከዚህ መልአክ ከገብርኤል ጋር ብዙ የሰማይ ጭፍሮች ድንገት ታዩ። ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ሰላም ለሰው ፍላጎቱ ይፈጸም ዘንድ እያሉ ያመሰግኑት ነበር። የመላእክት ማኅበርም ከጠባቆች ጋር አንድ ሆነው በአንድ ቃል አንድ ምስጋና ቀረቡ። መላእክትም ከእነርሱ ወደ ሰማይም ከወጡ በኋላ ጠባቆች እርስ በርሳቸው እንዲህ ተባባሉ፣ ኑ እስከ ቤተልሔም እንሂድና ወዲያ ወዲህ እያልን እግዚአብሔር የገለጠልንን ይህንን ነገር እንረዳ።
ፈጥነውም ሂዱና ማርያምንና ዮሴፍን ሕፃኑንም በጎል ተኝቶ አገኟቸው። ባዩትም ጊዜ የነገሯቸው ስለዚህ ሕፃን እንደሆነ አወቁ። የጠባቆችንም ነገር የሰው ሁሉ አደነቀ። ከብት ጠባቆችም ስላዩትና ስለሰሙትም እግዚአብሔርን እያመሰገኑ ተመለሱ። በሊቀ መላእክት በቅዱስ ገብርኤልም የምሥራች ነጋሪነት በእመቤታችን በማርያም ለተሰሩ ምስጢራትና ምንክራት አንክሮ ይገባል። ይኸውም ያለ ዘርአ ብእሲ የመለኮት መጸነስና ያለ ተፈትሖ ማኅፀን የጌታ መዋለድ ነው። ባል እንዳገባች ሴት ከድንግል ጡቶች ዘመኖችንም በሚያሳልፍ ሕፃን አፍ የወተት መፍሰስ ነው። እግዚአብሔር የመረጣቸው ናቸው ለተባሉ ለመቅደስ ካህናት ያልተደረገ ለከብት ጠባሳዎች ሰማያዊ ምስጢር መግለጥ ነው። ከፋርስ አገር እስከ ቤተልሔም ድረስ በኮከብ መታየት የጥበበኞች መመራት ነው። ጸሎቱና በረከቱ ከአገልጋዮቹ ከወዳጆቹ ጋር ለዘላለሙ ይኑር አሜን። የተወደዳችሁ የተዝካር ሚዲያ ተከታታዮች ከዚህ በመቀጠል የሊቀ መላእክት የቅዱስ ገብርኤልን ተአምር እንናገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። አማላጅነቱና በረከቱ ከአገልጋዮቹ ከምንሆን ከወዳጆቹ ከሁላችን ጋር ይኑር ለዘላለሙ አሜን። በአንዲት አገር አንድ ንጉሥ ነበር፣ ንግሥትም ነበረች። የንጉሡም ልጅ ከእናቱ ጋር ነበረች። በንጉሡም ቤት አብራሴት የሚባል አንድ ሥራየኛ ነበር። ያም ሰው ያችን ልጅ ዘንድ በዓይኑ ትክ እያለ ይመለከት ነበር። የሚያምር መልኳን አየና በልቡ ተመኛት፣ ተገናኛትም። ያን ጊዜም ጸነሰች። ከዚያ በኋላ መልኩ ያማረ ወንድ ልጅ ወለደች። ንጉሡም የአብራሲትንና የንጉሡን ልጅ ይህንን ሥራቸውን ሁሉ አላወቀውም ነበር። አብራሴትም ለሕፃኑ ይህን ንገረው፣ ልጅ ሆይ ወደ አንተ የሚመጣ ማን ነው? የምታየውስ ማንን ነው አለው። ከተወለድክበት ቀን ጀምሮ ኃይሌም ተቀነሰ፣ ሥጋዬም ደከመ። ሕፃኑም እንዲህ ብሎ ተናገረ። የተወለድኩባት ቀን ይህች ናት። በየወሩ በ19 ቀን በንጋት ጊዜ የፊቱ መልክ እንደ ፀሐይ የሚያበራ ወፍ ወደ እኔ ይመጣል። ወገቡንም በወርቅ ዝናር ታጥቋል። በራሱም የሚያበራ ዕንቁ የተጌጠ የራስ ወርቅ አድርጓል። በራሱም ወርቅ ውስጥ ያለው ቄፋዝና ጳዚዮን የሚባል ወርቅ ተጊጧል። በእጁም የተከለሰና የጠራ የወርቅ በትር ይዟል። መልኩ ቀይ ብረት ይመስላል። የአካሉም አይነት የተቆለለ እሳት ይመስላል። ከፊቱም ሲያዩት ሰው ይመስላል። ግርማውም እጅግ ያስፈራል። አነጋገሩም ነፋስ በተነሳ ጊዜ እንደሚሆን እንደ ባህር ማዕበል ነው። የባህርም ውሃ በተናወጠ ጊዜ እንደሚጫወት። እኔም እርሱን ባየው ጊዜ ከድንጋጤው የተነሳ በፊቱ ወድቃለሁ። እርሱም ያነሳና በእግዚአብሔር ፊት የምቆመው ሊቀ መላእክት ቅዱስ ገብርኤል ነኝና አይዞህ ይለኛል። ከተወለድክበትም ቀን ጀምሮ እስከ ዛሬ ድረስ እኔ ካንተ ጋር አለው። ዓለም እስኪያልፍ ድረስ በየዘመኑ ሁሉ ካንተ መራቅ የለብኝም። ስምህም በክብር ከፍ ከፍ ይላል። መስሪ አብራሲትም ይህንን የልጁን ነገር በሰማ ጊዜ ከንግሥት ጋር ፈጽመው አደነቁ። ታላቅ ፍርሃት ረዓድ ያዛቸው። እርሱም ሊቀ መላእክት ቅዱስ ገብርኤል በዘመኑ ሁሉ እየጠበቀው ኖረ።
ጸሎቱና በረከቱ ከአገልጋዮቹ ከወዳጆቹ ከምንሆን ከሁላችን ከሕዝበ ክርስቲያን ጋር ይሁን ለዘለዓለሙ አሜን። ዳግመኛም የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። የምኵራቡን መጋረጃ ከላይ እስከታች በአንድ ክር እንደቀደደው የሚናገር የሚወደውን ጌታውን ክርስቶስን በእንጨት ተሰቅሎ በብረት ተቸንክሮ ባየው ጊዜ በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን በኋላ ዘመንም ለልደቱ ምስጢር የታመነ ያደረገውን እርሱን ባየው ጊዜ አዘነ። ይህ ሊቀ መላእክት ቅዱስ ገብርኤል መታገስ አልተቻለውም። በቁጣ ሰይፉን መዘዘና የሰቀሉትን ሊያጠፋቸው ወደደ። ሰይፉንም መልሶ የምኵራቡን መጋረጃ ቀደደው። አንዱን ፈትልም ከላይ እስከታች ከሁለት አደረገው። ስለ እኛ የተሰቀለ የፈጣሪው የክርስቶስ ቸርነት ባይከለክለውስ ዓለምን እስኪያሳልፍ ድረስ ዝም ባላለ ባልታገሰም ነበር። በረከቱ ከአገልጋዮቹ ከምንሆን ከሁላችን ከሕዝበ ክርስቲያን ጋር ከሀገራችን ከኢትዮጵያ ጋር ለዘላለሙ ይኑር አሜን። ረዳት የሌለው የተበደለ የሰውነቴን ጸሎት ከመስማት ጆሮህን መከልከልህ ምንድነው? በጌታ ሞት ቀን የተቆጣህ የሙታን አስነሽ የራማው ልዑል ቅዱስ ገብርኤል ሆይ አስቀድሞ የምኵራቡን መጋረጃ በቀደድክበት ሰይፍ ጠላታችን ዲያብሎስን ቅጣልን። እኛን ወዳጆችህ የምንሆንንም ሁሉ የደስታን ምስራች አብስረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።